ትላንትናው የብሬንፈርድ የ2-1 ድል የተማርናቸው 5 ነገሮች። መጀመሪያው የማንቸስተር ዩናይትድ የዚህ ሲዝን ምርጡ ፈራሚ ሰኒ ለማንስ ነው። ትላንትና የሚገርም ነበረ። የነ ካዮዲን የነ ሄቨንን እንዲሁም ደግሞ የነ ኢጌ ቲያጎን የሚገራርሙ ሾቶች ሴቭ ሲያደርግ ነበረ። አይ ቲንክ በዚህ ሲዝን ያስፈረምናቸው አብዛኞቹ ተጫዋቾች ማቲያስ ኩኛ፣ ብራያን ምቤሞ እንዲሁም ደግሞ ቤንጃሚን ሴስኮ ጥሩ ቢሆንም ከወጣባቸው ገንዘብ አንጻር እያሳዩት ያለው ፐርፎርማንስ ኤክስፔክት የሚደረግ ነው። ነገር ግን 18 ሚሊዮን ፓውንድ ብቻ ወጥቶበት ሰኒ ለማንስ እያሳየ ያለው ፐርፎርማንስ ከወጣበት ገንዘብ በላይ ነው። ሁለተኛው ካሰሜሮን መተካት በጣም ነው የሚከብደው። ፔፔ ጋርዲዮላ ይህንን ብሎ ነበረ፣ አጉዌሮን ሳጣ ዊ ካናት ሪፕሌስ ሂም። እኛም ቢሆን ካሰሜሮን ኔክስት ሲዝን ለመተካት የምንቸገር ነው ይመስለኝ። በተለይም ደግሞ ከኳስ ውጭ ካሉት እንቅስቃሴዎች በተጨማሪ ወደፊት እየሄደ የሚያስቆጥራቸውን ጎሎች በዲፌንሲቭ ሚድፊልደር አይደለም በአጥቂ መተካት ይከብዳል። ሶስተኛው ኮቢ ሜኑ ኢዝ ፍሪ። ትላንትና ጨዋታ ላይ በተለይም ደግሞ ሶሻል ሚዲያ ላይ ብዙ የማንቸስተር ዩናይትድ ደጋፊዎች ሙገሳ እያቀረቡ ያሉት ለካሰሜሮ፣ ለብሩኖ፣ ለሰኒ ለማንስ ቢሆንም አይ ቲንክ ከነሱ ባልተናነሰ ድንቅ የነበረው ኮቢ ሜኑ ነበረ። በትላንቱና ጨዋታ ብቻ ሳይሆን በቼልሲ ጨዋታ ላይም የሚገርም ነበረ ምን ያክል ፊዚካሊ ስትሮንግ እንደሆነ። እነ ካዮዲን እነ ኢጌ ቲያጎን እየገፈታተረ የሚገራርሙ ኳሶችን ኢንተርሴፕት ሲያደርግ ነበረ። በቢልድ አፕ ላይ ያለውን ጥንካሬ ደግሞ ከዚህ በፊት በተደጋጋሚ አይተናል። ትላንትና በድጋሚ አሳይቶናል። አራተኛው በመጨረሻ ብሬኖ ፈርናንዴዝ ልፋቱን ከንቱ ማያረጉበት ተጫዋቾች ጋር መጫወት ጀምሯል። በተለይም ደግሞ ብሩኖ ፈርናንዴዝ በዚህ ሲዝን 19 አሲስቶች ለማድረጉ ትልቁ ምክንያቱ የሱም ፓሶች፣ ክሮሶች እንዲሁም ደግሞ አሲስቶች ወደ ጎል መቀየር የሚችሉ ተጫዋቾች አብረው መጫወቱ ናቸው። የሚገርመው በዚህ ሲዝን ካረጋቸው 19 አሲስቶቹ ኤክስፔክትድ አሲስቶቹ ወይንም ደግሞ አሲስት መሆን የነበረባቸው 10 ናቸው። ይህንም የሚያሳየው ምን ያክል ከፊት መስመር ላይ የሚጫወቱ ተጫዋቾች እነ ቤንጃሚን ሴስኮ በለውት እነ ኩኛ እነ ብራያን ምቤሞ ምን ያክል ክሊኒካል እንደነበሩ እንዲሁም ደግሞ የብሩኖን ልፋት ከንቱ እንዳይቀር ማድረግ መቻላቸው ነው። ትላንትናም ቤንጃሚን ሴስኮ የምትገርም ጎል አስቆጥሯል። ሌላው ሳልጠቅስ ማላልፈው ነገር የአማድ እና የብራያን ምቤሞ ፐርፎርማንስ have to be studied። ላይ ከአፍኮን ከተመለሱ በኋላ ብራያን ምቤሞም ሆነ አማድ ራሳቸውን አልመስል ብለዋል። ከዛ በፊት አይ ቲንክ በሩበን አሞሪም ስር የቀይ መስመሩ የፕራይም ዳኒ አልቬስ እና ሊዮኔል መሲን ነበረ ሲያሳዩን የነበሩት። ነገር ግን ሩበን አሞሪም ከለቀቀ እንዲሁም ማይክል ካሪክ ከመጣና እነሱም ከአፍኮን ከተመለሱ በኋላ በጣም ፐርፎርማንሳቸው ወርዷል። ትላንትና አማድ the worst 45 minute ተጫውቶ ተቀይሯል። ብራያን ምቤሞም ምንም ሳይሰራ ወጥቷል። ሆፕፉሊ በቀጣይ ጨዋታዎች ላይ እነዚህ ተጫዋቾች ኢምፕሩቭ የሚያደርጉ ይሆናል ብዬ ተስፋ አረጋለሁ። የናንተ የጨዋታ ትዝብት